ሰላም ቤተሰቦች ወደዚህ ቻናል እንኳን በደህና መጣችሁ። በዛሬው ቪዲዮ በዓለም ላይ በቁመታቸው ልዩ የሆኑ 10 ሴቶችን እንመለከታለን። እነዚህ ሴቶች እንዴት ቁመታቸው ተቋቁመው የራሳቸውን አሻራ እንዳሳረፉም እንመለከታለን። አሁን በቀጥታ ወደ ቪዲዮው። አንደኛ ስቬትላና ፖርናክቶቫ። ስቬትላና ፖርናክቶቫ የሩሲያዊት ሞዴል ስትሆን በዓለም ላይ ካሉ ሴቶች ሁሉ በጣም ረጅም እግሮች ያላት በመባል ትታወቃለች። ቁመቷ 1.96 ሜትር ሲሆን የእግሮቿ ርዝመት ብቻ 1.32 ሜትር ይደርሳል። ይህ ልዩ ርዝመት በጊኔስ ወርልድ ሪከርድ ላይም አስመዝግቧታል። ስቬትላና በቁመቷ ልዩ ትኩረት ስትስብ የውበት ፋሽን ዓለምን በማስደመም ትታወቃለች። በሞስኮ ጎዳናዎች ላይ ስትራመድም ሁሉም አይኖች ወደ እሷ ይመለከታሉ። እርምጃዎቿ በልበ ሙሉነት የተሞሉ ናቸው። ስለ ፋሽን ዓለም ያላት ፍቅር ወደ ስኬት የሞዴሊንግ ስራ መርቷታል። እናም ዛሬም በራስ መተማመን እና ልዩነትን በማስደነቅ ትታወቃለች። ሁለተኛ ጊትካ ሴሪቫስታቫ። ጊትካ ሴሪቫስታቫ ህንዳዊት የቀድሞ የቅርጫት ኳስ ተጫዋች ናት። በህንድ ብሔራዊ የቅርጫት ኳስ ቡድን ውስጥ በመጫወት ትታወቃለች። ጊትካ በቁመቷ 1.91 ሜትር በመጠቀም በሜዳ ላይ ከፍተኛ ተጽዕኖ ፈጣሪ ነበረች። የስፖርት ህይወት ካጠናቀቀች በኋላ ጊትካ በህንድ ውስጥ ለወጣት የቅርጫት ኳስ ተጫዋቾች አሰልጣኝ በመሆን ትሰራለች። በልጅነቷ ቁመቷ የተለየ ስሜት እንዲሰማት አድርጎ ነበር። ነገር ግን ኳስ መጫወት ስትጀምር በራስ መተማመን መንፈሷ ጨመረ። ዛሬ በህንድ ውስጥ የሴቶች ስፖርት ለማሳደግ ቁርጠኛ ነች። ሶስተኛ ኡሊያና ሴሚኖቫ የሊያቪያዊት የቀድሞ የቅርጫት ኳስ ኮከብ ነች። በ1970ዎቹ እና በ1980ዎቹ በአውሮፓ የቅርጫት ኳስን የተቆጣጠረች ተጫዋች ነበረች። ቁመቷ 2.13 ሜትር የሚደርስ ሲሆን ይህም በሜዳ ላይ ትልቅ ጥቅም ይሰጣት ነበር። ኡሊያና ለላትቪያ ብሔራዊ ቡድንና ለተለያዩ ክለቦች በመጫወት በርካታ ሽልማቶች አግኝታለች። በ2007 ወደ ቅርጫት ኳስ ዝና አዳራሽ ገብታለች። ኡሊያና በሜዳ ላይ እንደ ግዙፍ ተራራ ነበረች ሲሆን ተቃዋሚዎቿን በቁመቷ ብቻ ታስፈራራ ነበር። ነገር ግን ከሜዳ ውጪ ተግባቢ እና ለሰዎች ሩህሩህ ነበረች። አራተኛ ማርጎ ዳይዴክ። ማርጎ ዳይዴክ ፖላንዳዊት የቅርጫት ኳስ ተጫዋች ነበረች። በሴቶች ብሔራዊ የቅርጫት ኳስ ማህበር ወይም WNBA ውስጥ በመጫወት ትታወቃለች። ቁመቷ 2.18 ሜትር የነበረ ሲሆን ይህም በWNBA ታሪክ ውስጥ ረጅሟ ተጫዋች አድርጋታል። ማርጎ በተለያዩ የWNBA ቡድኖች ውስጥ በመጫወት የራሷን አሻራ ጥላለች። በ2011 በ41 ዓመቷ ከዚህ ዓለም በሞት ተለየች። ማርጎ በሜዳ ላይ ነበራት ችሎታና ለጨዋታው ያላት ፍቅር አድናቆትን ቀስቧል። በቅርጫት ኳስ ህይወቷ ወጣቶችን ለማሰልጠንና በማነሳሳት አሳልፋለች። አምስተኛ ዜንግ ጄሊያን። ዜንግ ጄሊያን በዓለም ላይ በይፋ ከተመዘገቡት ረጅሞች ሴቶች አንዷ ነች። ዜንግ ቻይና ውስጥ ስትሆን ቁመቷ 2.48 ሜትር ደርሶ ነበር። ይህ ያልተለመደ ቁመት የፒቱታሪ ግራናይት እብጢ በመብዛቱ ምክንያት የመጣ ነበር። ዜንግ በህይወቷ በርካታ የጤና ችግሮች የነበረ ሲሆን በ17 ዓመቷ ከዚህ ዓለም በሞት ተለይታለች። በልጅነቷ ዜንግ ከተራ ሰዎች እጅግ ትልቅ ነበር። ይህ ሁኔታ የዕለት ተዕለት ኑሮዋን ፈታኝ አድርጎባት ነበር። ነገር ግን በጽናት እና በፈገግታ ተቋቁመዋለች። ስድስተኛ ሳንዲ አለን። ሳንዲ አለን አሜሪካዊ ስትሆን በሕክምና ምክንያት ቁመቷ ከመጠን በላይ አድጓል። ቁመቷ 2.32 ሜትር የነበረ ሲሆን ይህም በዓለም ላይ ካሉት ረጅሞች ሴቶች አንዷ አድርጓታል። ሳንዲ በአካባቢዋ ተወዳጅ የነበረች ስትሆን ስለ ልዩነቷ በመናገር ሌሎችን ታበረታታ ነበር። ሳንዲ በ2008 በ53 ዓመቷ ከዚህ ዓለም በሞት ተለይታለች። ሳንዲ አለን በህይወቷ ብዙ ፈተናዎች ብታሳልፍም ሁልጊዜም አዎንታዊ አመለካከት ነበራት። ቁመቷ ሌሎችን ለማበረታታት እንደ ዕድል ተጠቅማበታለች። ሰባተኛ የአውደፈን
የኦደፈን ቻይናዊት ስትሆን ቁመቷ ከመጠን በላይ እንዲጨምር ያደረገው የፒቱታሪ እጢ ችግር ነበረባት። ቁመቷ 2.33 ሜትር ደርሶ ነበር። የኦ በሰርከስ ውስጥ በመስራትና በስፖርት ዝግጅቶች ላይ በመታየት ታወቅ ነበር። የኦ በ2012 በ40 ዓመቷ ከዚህ ዓለም በሞት ተለይታለች። የኦደፈን ከድህነት ተነስታ ዓለም አቀፍ መድረክ ላይ ለመድረስ ያደረገችውን ጥረት የሚደንቅ ነው። ቁመቷ ልዩ ስጦታ እንደሆነ ታምን ነበር። ስምንተኛ አሊሺያ ጄይ የአሜሪካዊት ሞዴልና ተዋናይ ስትሆን ቁመቷ 1.98 ሜትር ነው። አሊሻ በፋሽን ኢንዱስትሪ ውስጥ በመስራት እና በተለያዩ የቴሌቪዥን ፕሮግራሞች ላይ በመታየት ትታወቃለች። ቁመቷ እንደ ልዩነቷ በመጠቀም በራስ መተማመን በማዳበር ትሰራለች። አሊሺያ ጄይ ስለ ቁመቷ በራስ መተማመን አላት። በራስ መተማመንን ቁልፍ እንደሆነ ትናገራለች። ዘጠነኛ ካሮላይን ዌልዝ ጀርመናዊት ስትሆን ቁመቷ 2.6 ሜትር ነው። ካሮላይን ቁመቷን ተከትሎ የሚመጣውን ትኩረት በመጠቀም የተለያዩ ማህበራዊ ጉዳዮችን በማስተዋወቅ ትሰራለች። ካሮላይን ቁመቷ ልዩ እንደሚያደርጋት ታምናለች። በራስ መተማመንና በጎ አድራጎት ላይ ትኩረት በማድረግ ትታወቃለች። አስረኛ ማሊዶ አንግዴ በታይላንድ ውስጥ ረጅሟ ሴት በመባል ትታወቃለች። ቁመቷ 2.2 ሜትር ሲሆን በአካባቢዋ ተወዳጅ ሰው ነች። ማሊ በቤተሰቦቿ ሬስቶራንት ውስጥ በመስራትና ቱሪስቶችን በመቀበል ትታወቃለች። ማሊ ሁልጊዜም በፈገግታ ትቀበላለች። የቤተሰቧን ሬስቶራንት በማስተዳደር ደስተኛ ህይወትን ትኖራለች። እንግዲህ ቤተሰቦች እነዚህ ሴቶች ልዩነታቸውን ተቀብለው የራሳቸው አሻራ ያሳረፉ ናቸው። ዛሬ ስለነዚህ አስደናቂ ሴቶች እንድትደመማችሁ ተስፋ እናደርጋለን። ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁም ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።